የሚከቱት። ስለዚህ ኦቨር ታይም አብሮ ከመኖር ከሁኔታዎች መደጋገም የተነሳ የሚሉንን ራሱ ነገር አምነን እንቀበላለን ማለት ነው። አንቺ እኮ እንደዚህ ስታደርጊ እንደዚህ ነው ብለው ሲሉን ያ እነሱ ከቅናት እነሱ ከጀለሲ የሚያደርጉትን ነገር እኛ ራሱ አምነን ነኝ እኮ እኔ እንደዛ ነኝ በቃ ብለን ራሱ አክሰፕት እናደርጋለን ማለት ነው። ስለዚህ ከዛ የተነሳ ይሄ ነገር ራሳችንንም እንደገና እዛ ነገር ውስጥ ሊከተን ይችላል ማለት ነው። እንዴት ነው እንደዚህ አይነት ፓርትነር በህይወታችን ውስጥ ካለ ሃንድል የምናደርገው ብለን ካልን፣ አንደኛ we have to understand his mindset። ይሄ ሰው እንዴት ነው የተነሳበትን የአእምሮውን አስተሳሰቡን አንደርስታንድ ማድረግ። ሁለተኛ ሀሳባችንን በግልጽ የሚሰማንን ስሜት አንተ የምታደርገው ነገር እንደዚህ አይነት ስሜት ውስጥ እየከተተኝ ነው፣ እንደዚህ እያደረገኝ ነው። ስለዚህ ይሄ ደግሞ ለሪሌሽንሽፓችን፣ ይሄ ደግሞ ለትዳራችን፣ ይሄ ደግሞ ለሚቀጥለው ለጀመርነው የህይወት ጉዞ እንቅፋት ነው የሚሆነው። ስለዚህ you have to get help። ችግሩ ያለው እኔ ጋር ሳይሆን ችግሩ ያለው አንተ ጋ ነው፣ አንቺ ጋ ነው ብላችሁ ቁጭ አድርጋችሁ ልትነግሩ ይገባል ማለት ነው። which means open communication። ብዙ ጊዜ እዚህ ሩም ላይ ተናግረን እናውቃለን፣ ብዙ ጊዜ ተምረናል። communication is the key ብለን ማለት ነው። ስለዚህ most important thing ለዚህም ሲቹዌሽን ደግሞ communication is the key። መነጋገር ወደ መፍትሄ ያመጣል። መነጋገር ወደ መስመር ይከታል። መነጋገር አቅጣጫን ያስተካክላል። መነጋገር የተበላሸን ነገር ወደ ትክክለኛው መንገድ የማምጣት ፓወር አለው ማለት ነው። ካልተነጋገርን ግን ፊክስ አናደርግም። እንደዚህ አይነት ሰዎች ሌላ የሚያሳዩአችሁን ባህሪ ልንገራችሁ። ምናልባት አንተ ወይም አንቺ እንደዚህ እያደረግሽኝ ነው ብላችሁ ስትሏቸው አውቶማቲካሊ አግሬሲቭና ዲናይል ሊያደርጓችሁ ይችላሉ። ኖ ይሄ አንቺ የምታመጪው ነገር ነው። they can flip the table። ሊለውጡት ይችላሉ። የእናንተ ሮንግ ሊያደርጓችሁ ይችላሉ ማለት ነው። ስለዚህ make sure we have to be wise and we have to know how እነሱን አፕሮች ማድረግ ያለብን ማለት ነው። ምክንያቱም ቅናት በጣም አደገኛ ነገር ነው። ባይዘዌ የሰዎችን አይምሮ ይሰርቃል። የሰዎችን ቫሊዩድ ክሬዲት ያደርጋል። የሰዎችን አስተሳሰብ ያበላሻል። የሰዎችን ከሰው ማንነት ራሱ ያወጣል ማለት ነው። ስለዚህ ኤኒቲንግ በትዳራችሁም በሶሻል ላይፋችሁም እንደዚህ አይነቱን ቢሄቪየር ስታዩ መሸሽ፣ መጠንቀቅ በጣም ኢምፖርታንት ነገር ነው ብዬ ነው የምለው። እንደዚህ አይነት ነገሮች በየትኛውም በካር ወርከሮቻችን መካከል ልናገኘው እንችላለን። በሆነ በፋሚሊ ሜምበር ውስጥ ልናገኝ እንችላለን። በጣም በሚያምሩና ቆንጆ በሚመስሉ ቃላቶች መካከል ግን የሚጎዱ ደግሞ የሚጣሉ አደገኛም ነገሮች አሉ፣ ከቅናት የተነሳ ማለት ነው። መጽሐፍ ቅዱስ ውስጥ በቅናት ኢየሱስ መስቀል ላይ የዋለበት አንዱ ምክንያት ቅናት ነው። እነ ዳዊት እንደዛ ሲሰደዱ የነበሩት በቅናት ነው። በጣም ታላላቅ የእግዚአብሔር ሰዎች በቅናት ብዙ ዋጋ ከፍለዋል ማለት ነው። ስለዚህ ቅናት በጣም አደገኛ ነገር ነው። ስለዚህ መጠንቀቅ መቻል አለብን። እኛም እንዳንቀና እንደገና ደግሞ ህይወታችንም ውስጥ የመጡ ሰዎች the same thing እንዳያደርጉ ማለት ነው። ስለዚህ we have to work on ourselves። self valueችን ላይ ብዙ ጊዜ ቅናት ከኢንሴኪዩሪቲ ነው የሚመጣው። በቃ ራሳችን ውስጥ ካለ ከማነስ ስሜት የሚመጣ በሽታ ነው። ሰዎች ብቁ አይደለውም ወይም ደግሞ እንደዚህ ቦታ ላይ በቃ ፊት የማያደርጉ ከሆነ የሚገለጡት በዛ ነው፣ የሚታዩት በዛ ነው፣ የሚመጡት በዛ ነው ማለት ነው። ስለዚህ አንዳንድ ካምፕሊመንት ሲያደርጓችሁ የሚያመጡበት ጊዜ አለ። you know what you look nice ብለዋችሁ ይህን ግን የሆነ እኮ ለዚህ ነው ብለው ሪዝን ደግሞ ይሰጧችኋል ማለት ነው። ስለዚህ if you guys have any በትዳር ውስጥ እንደዚህ አይነት ነገር ካለ አፕሮች የምታደርጉበትን መንገድ
ዋይዝ በሆነ መልኩ ፓርትነራችሁን without judging him without ደግሞ አንተ እንደዚህ ነህ ምናምን ከማለት ይልቅ በደንብ በመጠንቀቅ ዋይዝ በሆነ መልኩ በጥበብ እነሱን ወደ ትክክለኛው መንገድ ማምጣት ይቻላል። እንደገና ደግሞ ሜክ ሹር የትም እንደማትሄዱ የነሱ እንደሆናችሁ አረጋግጡላቸው። እንደምትወዷቸው ነገሯቸው። ቫልዩ እንደምታደርጓቸው ምን ያህል ኢምፖርታንት እንደሆናችሁ በህይወታችሁ ውስጥ አሳውቋቸው። ምናልባት አንዳንድ ጊዜ ቅናት በጣም ሳወር ሊያደርግ ይችላል፣ ግን ሜክ ሹር እንደሚወደዱ፣ ሜክ ሹር እንደሚፈለጉ፣ ሜክ ሹር ኢምፖርታንት እንደሆኑ ንገሯቸው ማለት ነው። ስለዚህ ይሄንን ስትነግሯቸው ምናልባት if they even have a past trauma or a child trauma anything ማለት ነው through process ሂል ሊያደርግ ይችላል። እናንተ ስቴብል መሆናችሁን ሲያውቁ፣ እናንተ የትም እንደማትሄዱ ሳያውቁ፣ እናንተ ጥሩ እንደሆናችሁ ወይም ደግሞ እነሱን ሃርም እንደማታደርጓቸው ሲያውቁ ምናልባት ይሄንን ነገር ሊተው ወይም ውስጣቸውን ሊያክሙ ኦቨርካም ሊያደርጉ ይችላሉ ማለት ነው። እና ስለዚህ ኤኒቲንግ እንደዚህ አይነት ነገር ሀፕን ሊያደርግ ይችላል፣ ልናየው እንችላለን። በዴሊ ላይፋችን ውስጥ የሚታይ የሚገለጥ ደግሞ እስከ መጨረሻም የምናየው ነገር ነው ማለት ነው። ግን ጥሩ አይደለም፣ በጣም መጥፎ ነገር። አንዳንድ ጊዜ ደግሞ አንዳንዶቹ ሄልዚ ጀለሲ ይሉታል። ብዙም አልስማማበትም ግን የስ ኢትስ ምክንያቱም ህጻናቶችም ባለፈውም ስናገር ነበር። ህጻናቶች እንኳን አንዳንድ ጊዜ ኦል ኦፍ ሰደን ይቀናሉ። አንዱ ልጆች ያላችሁ ታውቃላችሁ። አንዱ ልጅ ከአንዱ ልጅ ኢቨን ሀክ ስታደርጉ አንደኛው ሞር ጀለስ ሊሆን ይችላል። ይህ ውስጣችንም ያለ ነገር ነው፣ ኔቸር ማለት ነው። ግን ምንድን ነው መሰላችሁ አንዳንድ ቀናቶች ገቢና ደግሞ ሪቪውን ብቻ አንዳንድ ቀናቶች ምን አለ መሰላችሁ ሰዎች ሉዝ እንዳያደርጉ እንዳያጧችሁ፣ በጣም የሚወዷችሁ ሰዎች አንዳንድ ጊዜ ሳታውቁ ሊቀኑ ይችላሉ። ምን አይነት ቅናት መሰላችሁ? እናንተን የሚያሳጧችሁ ወይም ደግሞ ቫሊዋችሁን የሚያሳጣችሁ ቅናት ሳይሆን ሉዝ እንዳያደርጓችሁ የመስጋት የመፍራት እንደዛ አይነት ነገሮች አሉ ማለት ነው። እና ስለዚህ ለይተን ኤቫሉዌት ማድረግ አለብን፣ ራሳችን ላይ መስራት አለብን ነው የምለው። ቴንክ ዩ ኤስተር የፋቴክ ሎንግ